السلام عليكم ورحمة الله وبركاته. ሰላም እንዴት ናችሁ? በስተመጨረሻው የሄድኩኝ ነው ወደ ሀገሬ ወደ ኢትዮጵያ ከጓደኞቼ ጋር ነው ያለው። ሰላም በሏቸው። እንዴት ናችሁ? የሱመያ ቤተሰቦች ደህና ናችሁ ወይ? ሱመያን ይዘና እየሄድን ነው ወደ ሀገር። እየሄድን ነው አንድ ላይ አዲስ አበባ ላይ እንገናኝ። ነይ ሳምሽኝ እንደ ቀረቀራችሁ ቀናሽ ነው። ያው ሳምኳት ሰብስክራይብ እያደረጋችሁ ማስባቸው በጣም ተስተውሶች ናቸው እና የሁላችሁ ይህንን ይመስላል። ወደ ሀገሬ እየሄድኩ ነው። በስተመጨረሻው ተሳካልኝ አልሐምዱሊላህ። እንግዲህ ከቻልኩኝ ደግሞ ጠያራ ውስጥ ስንገባ ምናምን ቁጭ ብለን እየጠበቅን ነው አሁን ማለት ነው። እና እንግዲህ የሁላችሁ ከተመቸኝ ይቀጥላለሁኝ ፕሌን ውስጥ ምናምን ስንገባ። በተረፈ እንግዲህ ከጓደኞቼ ጋር ቁጭ ብዬ እያወራሁኝ ነው። በጣም ነው ደስ ያለኝ። ከስንት ልፋት በኋላ ከስንት ድካም በኋላ ነው ደክሞናል የተሳካው። እንግዲህ ወደ ሀገራችን ልንሄድ ነው። ደስ ብሎኛል። አመስግኛትም ምን አድርጌ ነኝ እንደውም ማመስገን ያለብኝ። እንደምታዩት ናት። ፈገግታ ከፊቷ አይለይም። በነገራችን ላይ አመሰግናለሁ። ሽክራን ሸገር ላይ እንግዲህ ያው እዚሁ ተገናኘን ነው እነሱ ከቤተሰቦች ጋር ቤተሰቦች ጋር እሺ በቃ ሁላችሁም በዩቲዩብ እንደምታዩኝ እንዳለ እዛ እንገናኝ። በቃ ደስ ይለኛል። ሁላችሁም ወደ ሀገራችሁ ግቡና እዛው እንገናኝ። በተረፈ ሁላችሁም ወደ ሀገራችሁ መግባት የምትፈልጉ አላህ እንደ ሀሳባችሁ ሞልቶላችሁ አላህ ያሳካላችሁና በቅርቡ ወደ ሀገራችሁ ለመሄድ ያብቃችሁ እላለሁ ማለት ነው። በተረፈ እንግዲህ ያለውን ከልጆች ጋር ስለሆንኩኝ የሚመቸኝን ቀጥላችኋለሁ ማለት ነው። ሽክረን ይኒላ ናችሁ። ልጆቿ በጣም ነው የሚያማምሩት። አሚን አሚን። በቃ ተሻሽከ እና ሳይልኝ መፈለግ አቁሞ አንቺን ይፈልጋል። ምን ይመስልሻል? አላስገባት ነው ወንድሽ አረ እዛሻት እንጂ ችግር የለውም። እዛሻት እንጂ ወስራታ ወስጃ ከዛ ሳይድን እኔን መፈለግ አቁምና አንቺን መፈለግ ጀመረ። ተገላገልኩኝ። እንደውም አንቺ በተራሽ አንቺን ያሯሩጣል፣ እኔ ቁጭ እላለሁ አንድ ቦታ። እንደውም ልረጋጋዘሽልኝ እንጂ እና በተረፈ ለማንኛውም እንግዲህ ምን ይመስላል ጉዟችን። እንግዲህ የሳቅን እየተጫወትን ነው። ያው በጣም ነው ደስ ያለኝ። ሰው ጋር ብቻዬን አለመሆኔ ሰው ጋር በመሄዴ በጣም ደስተኛ ነኝ። አዎ እርቦሻል እንዴ አለች። እርቦሻል እንዴ የበላን እንመጣለን ደስ በቃ የኔንም ጭምር ሰጥሻለሁ፣ ችግር የለውም። እና በቃ ለማንኛውም ሰላማችሁ ይብዛልኝ። እንወዳችኋለን። ባይ ባይ። አልሐምዱሊላህ በሰላም ደርሻለሁኝ። ኢትዮጵያ ገባሁ። ያው እንግዲህ ገብቻለሁ። ኢትዮጵያ ኤርፖርት ነው ያለሁት። ውጭ ሰው እየጠበቀኝ ነው። ወደ እነሱ ጋር እየሄድኩኝ ነው ማለት ነው። እና በቃ ቅርብ ነው ግን ደክሞናል። ብዙም አልቆየም፣ ቶሎ ነው የወረድነው ግን ደካክሞናል። ለማንኛውም ይህን ይመስላል። ስለ ዱዓችሁ አመሰግናለሁ። በጣም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ አልሐምዱሊላህ ወደ ሀገሬ ወደ ኢትዮጵያ ገብቻለሁ ማለት ነው። ሁላችሁም ዱዓ ስላደረጋችሁልኝ በጣም ነው የማመሰግነው። ላገዛችሁኝ በዱዓ በሁሉም ነገር በጣም አመሰግናለሁ። አሁን ኢትዮጵያ ውስጥ ነኝ ማለት ነው። ስለዚህ አሁን ኢትዮጵያ ውስጥ የትም ሳልሄድ እንግዲህ ቤት ልገዛ እየሄድኩ ነው። የት ነው የምገዛው? ምን አይነት ቤት ነው የምገዛው? ለእናንተም ይጠቅማችኋል ብዬ አብሬ እንግዲህ የት ቦታ እንደሚሄድ አሳያችኋለሁ ማለት ነው። ተከተሉኝ። በድጋሚም እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንግዲህ በስልክ ካሁን በፊት አውርተናል። ያሉትን ነገር ዲቴል ኢንፎርሜሽን ሰጥቼሻለሁ። ስለዚህ በአካል ለማየት ነው የመጣሽው። ጥሩ። እንግዲህ ሞላ ዲኤምሲ ውስጥ ስቶክ ማናጀር ነኝ። ስለዚህ እንደነገርኩሽ እንግዲህ ዲኤምሲ ካሁን በፊት ለሶስት አስርት ዓመት በላይ በኮንስትራክሽን ዘርፍ የሰራ ትልቅ ድርጅት ነው እና ሐዋሳ፣ አርባ ምንጭ፣ አዳማን ሙሉ ከተማውን የገነባ ዲኤምሲ ነው። ከድሬዳዋ እስከ ለቡ ባቡር ጣቢያም ከአሮሚያ ዩኒቨርሲቲ አካባቢ ያሉትን
ያው በኮንስትራክሽን ዘርፍ አብዛኛውን ሰዓት ይታወቃል። ትልቅ ድርጅት ነው። አሁን ደግሞ ወደ አባይ ግድብ የመንገድ ፋውንዴሽኖችን እየሰራ ያለው ዲኤምሲ ነው። እንግዲህ አንቺም እንግዲህ ወደዚህ ትልቅ ድርጅት ጆይን አድርገሻል። ለምን የሚገኘው ሎኬሽኑ ለቡ መብራት አካባቢ ነው። እዚህ ጋር 65395 ካሬ ያረፈ ጌትድ ኮምፓውንድ መንደሮች ናቸው። እንግዲህ ለተመልካቾችሽ ለኦዲየንሶችሽ እንግዲህ አንቺ ታስተላልፊያቸው መልእክቶች እያንዳንዱ ቢልዲንጎች 5 ሊፍት አለ፣ 5 የልጆች መዋኛ ገንዳ አለ፣ ዘመናዊ ኤሌክትሪክ መሙያ ጣቢያ አለ። የምንጠቀመው ደግሞ ዘመናዊ ቴክኖሎጂ ነው። ይሄ ፎርሞክ ቴክኖሎጂ የሚባል ማለት ነው። የፎርሞክ ቴክኖሎጂ ዴሊቨሪ ታይም በአጭር ነው። በ3 ሳምንት ውስጥ ሙሉ ስላብ እየሞላና መጨረስ እንችላለን ማለት ነው። ስለዚህ እነዚህ ደግሞ በጣም የተለመዱ ሳይሆኑ ሞደርናይዝድ ዱባይ ስታንዳርድ ዲዛይን ናቸው ማለት ነው። ባለ 1 ባለ 2 ባለ 3 መኝታዎች አሉን። ቅድመ ክፍያ ከ8% ጀምሮ ነው። ያንንም ባንች ለመጡ ለተወሰኑ ሰዎች ነው ማስተናገድ የምንችለው። እንግዲህ እኔና ክብረ ደግሞ እንደዚህ አይነት አስተያየት ስላደረግ በጣም አመሰግናለሁ። እንግዲህ ይህን ቪዲዮ ያያችሁ መታችሁ ሞላ ማናጀር ብለው ቢመጡ ያሉትን ኢንፎርሜሽን መውሰድ ይችላሉ። እሺ። እና በጣም አሪፍ ናቸው። በጣም ደስ ይላል አቀባበላቸው። በጣም ነው ደስ የሚለው። ጥሩ። ያው እንግዲህ ከቅድመ ክፍያ ከ432,000 ጀምሮ አለ። ባለ 1 መኝታ ቅድመ ክፍያ 432,000 ነው። ባለ 2 መኝታ 760,000 አካባቢ ነው። ባለ 3 መኝታ ደግሞ 910,000 ብር ነው። ስለዚህ አንቺ ዲሳይድ ያደረግሽው ባለ 3 መኝታውን ነው ማለት ነው፣ 910,000 ብር ነው። ስለዚህ እሱ ነው አንቺ የመረጥሽው። የሰራተኛ ክፍል አለ፣ ስቶር፣ ኪችን፣ ላውንደሪ፣ ሳሎን፣ ሰና ባልከኒ፣ ማስተር ቤድሩሙ፣ ኮመን ባዝ ያላቸው የልጆች ጋር ማለት ነው። እነዚህን ያካተቱ ናቸው። ቪላ ዲዛይን ኳርተር ኮንሴፕት ያላቸው ናቸው አፓርትመንቶቻችን። በጣም ሞደርናይዝድ ናቸው። ኮምፓውንድ ነው። ኮምፓውንድ መሆኑ ምንድነው ጥቅሙ? ማንም ዘሎ የሚገባበት አይደለም። ለሴፍቲ ልጆች እንደፈለጉ የሚውሉበት ጥበቃ ያለው ነው። በዙሪያውም ደግሞ ግሬኔሪያ፣ ፋውንቴን ምናምን መናፈሻዎች እየሰራ ያለው ዲኤምሲ ራሱ የመንግስት ፕሮጀክቶችን እየሰራ ያለው እኛ ዲኤምሲ ነው ማለት ነው። ስለዚህ እነዚህን ፕሮጀክት የምናስረክበው በ3 ዓመት ከ6 ወር ውስጥ ነው። እነዚህን ፓኬጆች ደግሞ በአንቺ በኩል ለመጡ እንግዲህ ለ2 ቤቶች ለሱቅ ተጨማሪዎች አሉ እና የሱቁን ግማሹን ቢያንስ ቅድመ ክፍያ 25% አለ። የ25% ግማሹ ማለት ከ39 ካሬ ጀምሮ ነው። 1.4 አካባቢ የ1.4 ግማሿን ድርጅቱ ከቨር እናደርጋል ማለት ነው። ቀድሞ ለመጣ ነው ይሄ ነው። እሺ። አሁን እንዴት ነው ከባንክ ብድር ጋር ምናምን እንትን የተያያዘ ነገር አለው? እንደዛ መክፈል እሱን ነገር ግልጽ ብታደርግ ምናልባት እንደዛ የሚፈልግ ሰው ካለ እሱን ብታብራራልኝ ደስ ይለኛል። ጥሩ። የባንክ ብድር አለ እና ያ ማለት 40/60 ነው። ስለዚህ 40%ን ማንኛውም ክላይንት እስከ 3 ዓመት ከ6 ወር ቤቱን እስከሚረከብ ከቨር ያደርጋል። ከዛ ቀሪውን ከ5 ዓመት እስከ 25 ዓመት ባለው ውስጥ እየከፈለ መጨረስ ይችላል ማለት ነው። ኮላተራል ነው ማለት ነው። ስለዚህ በዚህ አይነት ወይ ማንኛውም ሰው መጥቶ መሳተፍ እድሉን መሞከር ይችላል ማለት ነው። ይሄ ነው እንግዲህ መኖሪያ ቤታችን። ቢልዲንጉ እንግዲህ ይሄን ይመስላል። እንግዲህ ፓርኪንግ እንደምታየው አለ። ይሄ ፓርኪንግ ነው። የፓርኪንግ ኤሪያ ቦታዎች አሉ። ያንዳንድ ቢልዲንግ አሁን ፋሲሊቲዎቹ 5 ሊፍት አለ ያልኩሽን እነሱ ደረጃዎች ምናምን ላይ ያሳየውሽ እንትን እንድታያቸው፣ ምክንያቱም እነሱን አይተሽ ነው በስልክ ስላወራሽ ማለት ነው። እሺ። አይ ነግረኛል። ሱቅም አለ ብለኛል። ሾፖችም አሉ። ስለዚህ እዚህ ጋር የሰርቪስ ሊፍት ነው የእቃ ሊፍት ማለት ሶፋዎች ምናምን እነዚህ አሉ። የኛው አንደኛው ደረጃ ነው። እዚህ ጋር ደግሞ ጋርቤጅ ተር የምንለው ነው። የቆሻሻ ማስወገጃ ወይም ሜካኒካል ጋርቤጅ ተር እንለዋለን። ቀጥታ ከላይ ሆነ በየፍሎሩ ሹት አድርጎ ማውረጃ ማለት ነው። እንግዲህ እነዚህ የምታያቸው 4 ሊፍት ነው። 1 2 3 4 ሊፍት አለ። ያንዳንዱ ቢልዲንግ 4 ሊፍት አለ። ያለው እቃ ነው። ይሄ ደግሞ የሰው ሰርቪስ ሊፍት ነው ያነኛው። ይሄኛው ፓሴንጀር ሊፍት ማለት ነው። ቀጥታ የምትጠቀሙበት እያንዳንዱ ቢልዲንግ ላይ 5 ሊፍት አለ ብዬሻለሁ። ስለዚህ እነዚህ 5 ሊፍቶች እነዚህ ናቸው። 2 ደረጃ አለ ብዬሻለሁ። አንደኛው ደረጃ ደግሞ በዚህኛው በኩል አለ ተመሳሳይ ማለት ነው። እንግዲህ በዛኛው አይተሻል። ይሄ 2 ደረጃ ማለት ነው። ታች እስኪ ከስከታ የምታየው
ቤዝመንት ፓርኪንግ ናቸው። ለአስፓልቱ ቅርብ ነው። ያ ማለት እኛ እየሰራን ያለ ነው ዲኤምሲ ፕሮጀክት ግሪን ኤሪያ ብዬሻለሁ አይደል ቅድም ፋውንቴን እነዚህ የመንግስት ፕሮጀክቶችን እየሰራ ያለው ዲኤምሲ ነው። ስለዚህ እዚህ ጋር የምታያቸው በሙሉ ያ ማለት እዛ አካባቢ ሴፍ ነው የሚታይሽ ያሉ እነዚህ የምታያቸው ምንድን ናቸው? ግሪን ኤሪያ እና መናፈሻ ቦታዎች ናቸው ማለት በሙሉ። ይሄ ማለት ነው። አዎ እነዚህ በሙሉ ይሄ ታጠረው ነው መናፈሻው እዛ ነው። ግን እያንዳንዱ ቢልዲንግ ላይ እዛ ጫፍ ላይ አለ፣ እዚህኛው መሀል ላይ ያለ ነው ማለት ነው። ትምህርት ቤት ምናምን አለ ብለህ ነበር? አዎ ትምህርት ቤት እዛ ጫፍ አለልሽ። የሃይማኖት ተቋማቶችን በዚህ አሉ። በዚህ ጋር አለ። አዎ በዚህ ጎን አለ ሁሉም ማለት ነው። ስለዚህ ለትራንስፖርት አመቺ ቦታ ነው ማለት ነው። አይዋ አሁን እሺ፣ አሁን የኔ ቤት ስንተኛ ፎቅ ላይ ነው የምታየው? ወደዚህ እዚህ አሁን የዋናው መንገድ ነው። ቢልዲንጎችሽም እዚህ ጋር ነው ያሉት ማለት ነው። ሶ ለዚህ ቦታ ላይ ለአስፋልቱ ቅርብ ቦታ ነው። እነዚህ በሙሉ ቤቶች የሚባሉት ምንድናቸው? ግሪን ኤሪያ ወይም ፋውንቴን ናቸው ማለት ነው። እንደ ፓርኪንግ ነው የምንጠቀማቸው አሁን ባወጡት በአዲሱ ፖሊሲ ማለት ነው። ስለዚህ እነሱን ይመስላሉ። መዋኛ ገንዳ፣ የልጆች ፕሌይግራውንድ ቦታ የምንላቸው በሙሉ እዚህ ከኮምፓውንድ ግቢ ውስጥ ናቸው ማለት ነው። ወደ ውጭ አይወጡም። ከዚህ ከወጡ ሌላ ሰው መጠቀም ይችላሉ እንጂ የሪል ስቴት የኮምፓውንድ ሙሉ አለ። ግን እነዚህ እንደ መናፈሻ ቦታ ናቸው ማለት ነው። አዲሽናል ናቸው። እነዚህ የመንግስት ፕሮጀክት ናቸው ማለት ነው። ስለዚህ እነዚህን የምንሰራው እኛ ነን ማለት ነው። አሁን ታዲያ በምን ያህል ጊዜ እኔ ቤቴ አልቆ እረከባለሁ? እንግዲህ በ3 ዓመት ከ6 ወር ውስጥ ነው አግሪመንት ያለን። በዛ ወይ ነው ማለት በ3 ዓመት ውስጥ ባናስረከብ ቅጣት አለበት ማለት ነው ድርጅቱ። እሺ ይሄ ምንድነው? አሁን እያንዳንዱ ሰው ስንት ፓርኪንግ ነው ያለው? ቤት አንድ ሰው ቤት ሲገዛ ማለት ነው። እንግዲህ እነዚህ ቤዝመንት 5 ወደታች የተሰራ ስለሆነ እያንዳንዱ ሰው ሁለት ፓርኪንግ አለው። ስለዚህ ሁሉም የሚገናኙበት የቢልዲንጎች ናቸው። በዚህ ውስጥ ነው መዋኛ ገንዳ ቢልዲንግ እና ቢልዲንግ ተገናኝተው እየተሰሩ ያሉት ማለት ነው። ስለዚህ አንድ ሰው አንድ ቤት ሲገዛ 2 ፓርኪንግ አለው ማለት ነው። እያንዳንዱ ሰው ማለት ነው። ይሄን ቤት የገዛ በሙሉ ፓርኪንግ ሁለት ፓርኪንግ አለ። ውስጥ ቤዝመንት ፓርኪንግ አለ፣ ውጭ ኤሪያ ቦታ እንዳለ እንደዛ ነው። ስለዚህ 2 ፓርኪንግ አለው ማለት ነው። በጣም አሪፍ ነው። ስለዚህ ይመስላሉ። አሁን ከቤቱ ጋር ነው እሺ የሚያልቀው? አንድ ላይ ነው የሚያልቀው? ከቤቱ ጋር እኩል ነው የሚያልቀው ማለት ነው። ቤቱን አሁን 3 ዓመት ከምናምን ብለኛል አይደል? ቤቱ አልቆ ሲረከብ ሁሉም ይሄም ያልቃል ማለት ነው። ሙሉ ነው የሚያልቀው። አንዱ ሰው እየኖረ አንደኛው ቢልዲንግ ላይ መቆርቆር ምናምን መረበሽ አይቻልም። ምክንያቱም በተመሳሳይ ነው የምናስረክበው። አግሪመንታችን ለዛ ነው የሚለው። ምክንያቱም የምንጠቀመው ፎርምወርክ ቴክኖሎጂ ስለሆነ ማለት ነው። በአጭር ሰዓት ነው የምናስረክበው። በ3 ሳምንት ውስጥ ሙሉ ስላቦችን መሙላት ስለምንችል ማለት ነው። ስለዚህ ወደዚህኛው በኩል ደግሞ ዳይሬክሽን የምታያቸው ሾፖች አሉ። በዚህ ጋር ሱቆች ምናምንም አሉ ብለህ ነበር። ሱቆችም አሉ። እዚህ ከላይ ነው እንደ እንትኖች ምን አሁን በዚህ ጋር ምንድን ነው አለ ያልከኝ? እነዚህ ፍሪ ኮሪደር ነው የሊፍቶችና ደረጃ መውጫ ቦታ ናቸው። የመናፈሻ ቦታዎች ናቸው። ስለዚህ ሾፖች የምንላቸው እዚህ አካባቢ ናቸው ማለት ነው። እነዚህ ናቸው ማለት ነው። ፊት ለፊት ያሉት ሾፕ ናቸው። እነዚህ ፊት ለፊት ያሉት በሙሉ ሾፖች ናቸው። ከ39 ካሬ ይጀምራሉ። 39 ካሬ ጀምረው ለሽያጭ አወጣናቸው አሉ። ኦልሞስት ሾፖችንም በአመት ከ6 ወር ውስጥ እናስረክባለን ማለት ነው። በአመት ከ6 ወር ስራ ወዲያውኑ መጀመር ስለሚቻል ማለት ነው። እና እንደዚህን ይመስላሉ። ግልጽ ያልሆነ ነገር አለ? አይ በጣም አመሰግናለሁ። ግልጽ ነው። እንደወደድሽው ተስፋ አደርጋለሁ። እንግዲህ ቤቴን ቶሎ እስከምረከብ ቸኩያለሁ። ችግር የለም እንግዲህ ያንማ ሌት ተቀን ነው የሚሰራው ድርጅቱ 24 አወር 7 ነው። አይ አገልግሎቶቹ በጣም ደስ ይላል። ካሁኑ ያስታውቃል። ስለ አገልግሎቶቹ ደግሞ ያልነገርኩሽ እዚህ ጋር ፔንት ሃውሶች አሉ፣ ሞል አለ፣ ጂ ፕላስ ሱፐር ማርኬት ማለት ነው። ቤተ መጽሐፍት አለ እዚህ ማለት ነው። እዚህ ጎን አለ፣ የዛኛው ብታዩ እዛ ስላለ ሁሉ። ስለዚህ ማኔጅ የሚያደርገው ዲኤምሲ ነው። ልጆችም ሁሉም ለፕራይቬት ነው፣ ኮምፓውንድ ያልነው ከዛ አንጻር ስለሆነ ብዙ የሚያሰጋሽ አይደለም ማለት ነው። ስለዚህ ሁሉ ነገር የተሟላ ነው ማለት ነው። ሙሉ ነገር የተሟላ ነው። እንግዲህ ሊፍት አለ ብለናል፣ አይተሻል። ያሉትን ነገር የምንጠቀምበት አገነባቡን በሙሉ ያየሽው ነው። ከዚህ ይመስላል እንግዲህ ሁላችሁ ይህንን ይመስላል። እንግዲህ የጨረቃ ቤት የገዛችሁ ከምትበሉ ወደዚህ ኑና እየፈረሰ ምናምን ስለሆነ ባስተማማኝ ያለ ምንም ጭንቅ ሰው ጋር ራሱ ብር የምታስቀምጡትን ብር ሰው አጠፋብኝ ምናምን ከምትሉ
እዚህ መታችሁ በአስተማማኝ እንዳያችሁ እንግዲህ ኦንላይን ላይም መግዛት ይቻላል ማለት ነው። ቤቱን ያለምንም ውክልና ራሳችሁ መግዛት የምትችሉት ነገር ስለሆነ ብራችሁን እዚህ ቤት ላይ ኢንቨስት አድርጉ። እንግዲህ በአጭር ጊዜ ሰርተው ያስረክቧቸዋል። በጣም ደስ የሚል መስተንግዶ ነው የሚሰጧቸው ማለት ነው። በጣም ደስ ይላል እና እንግዲህ ይሄ ነው ያለው ነገር። አመሰግናለሁ። እና ደግሞ እንደተናገርኩት በእኔ በኩል የመጣችሁ ሰዎች አሪፍ ጊፍት አለው ማለት ነው። ተጠቀሙበት እድሉ። ኢትዮጵያ ውስጥ የትም ሳልሄድ ጠርቀም ያረኳትን ብር ቤት ልገዛበት ነው በየወሩ እየከፈልኩኝ እና ቅድመ ከፍዬ ማለት ነው ቤት መኖሪያ ቤት ልገዛበት ነው ማለት ነው። እንግዲህ ጠርቀም ያረኩትን ብር ማለት ቤተሰብ ሳይቀበለኝ ሳላጠፋፋው ብሩን መኖሪያ ቤት ዋናው መኖሪያ ቤት ነው አይደል? እዚህ መኖሪያ ቤት ካላችሁ ሁሉም ነገር ቀላል ነው ማለት ነው። እንግዲህ ስለ ቤቱ አውርቼ ጨርሻለሁኝ፣ ሁሉንም ነገር ጨርሻለሁኝ። ግን ለእናንተ ይጠቅማችኋል ብዬ ስላሰብኩኝ እንግዲህ ሁሉንም ነገር ደግሞ እንደ አዲስ ልጁም እንዲነግረኝ እንደ አዲስ ሁሉንም ነገር ሂደን እናየዋለን። እኔ ጨርሻለሁ ማለት ነው። ግን ውስጥ ገብቼ አሳያችኋለሁ ማለት ነው። ያለውን ፕሮሰስ አብረን እናያለን። እሺ ሰላም ነው። እንዴት ነሽ ሱመያ? እንኳን ደህና መጣሽ። እንኳን ደህና ቆይ። ደህና ነሽ? ደህና ነኝ። ይሄው ይዘሽ መጣሽ። አስገቢ ብላኝ ነበር። እሱ ደረሰኙ ነው እንግዲህ። በጣም ነው የማመሰግነው። ጥሩ፣ በጣም ነው የተባበርከኝ። አይ ችግር የለም። ይሄ እንግዲህ በስልክም በጣም ሁሉንም ነገር ግልጽ አድርገን የነገርከኝ በጣም ደስ ይላል። አቀባበላችሁ በጣም ነው ያገዝከኝ። ግን ለእኔ እንደነገርከኝ አገልግሎታችሁን ለተመልካቾቼ እዛ ብዙ እህቶች አሉኝ አረብ ሀገር የሚሰሩ እንደኔ እንግልት እንዳይገጥማቸው እንደዚህ በቀላሉ መጥተው መግዛት የሚፈልጉትን ነገር እንዲገዙ ብታብራራልኝ ደስ ይለኛል። ጥሩ። ዲፕሎማቲክ ኤሪያ ነው ብታከራየውም ብትኖሪውም በጣም የሚመች ሰፈር ነው። በዙሪያው ትምህርት ቤቶች አሉ፣ የሃይማኖት ተቋማቶች አሉ። ለምን አንድ ካምፓኒ ሪል ስቴት ቢውልድ ሲያደርግ ከፋሲሊቲዎቹ አንጻር ከሎኬሽኑ ነው። ስለዚህ በዙሪያ የሃይማኖት ተቋም ትምህርት ቤቶችም ሙሉ ያሟሉ ናቸው። ስለዚህ ማንኛውም ሰው ቢኖርበት ቢያከራይበት የሚመቸው ሁሉም አለው ሙሉ። ምክንያቱም ኮምፓውንድ ነው፣ እያንዳንዱ ጥበቃ አለው። ማንም ዘሎ የሚገባበት መንደር አይደለም ማለት ነው። እና እዚህ ጋር ዲኤምሲ ሪል ስቴት ከሎኬሽኑም ከፕራይሱም ከፋሲሊቲዎቹም የልጆች መዋኛ ገንዳ ያለው ፔንት ሃውሶች አሉ፣ ጂ+4 ሱፐር ማርኬት፣ ቤተ መጽሐፍ፣ ጂም፣ ስፓ፣ እነዚህ ሙሉ ያሟሉ ኮምፓውንድ መንደሮች ናቸው። የትኛውም በውጭም ሆነ በውስጥ ያሉት ኦዲየንሶች ተከታታይ ማለት ከፋሲሊቲው አንጻር እንደወደድሽው ነው። በጣም ለምን የሚወደድም ነው። ልጆች ደግሞ ዛሬ ሴፍቲ ይፈልጋሉ እና ልጅ ላለው ደግሞ ዋናው ልጅ ነው። ማንኛውም ሰው የትም ቦታ ሆኖ ዲኤምሲ ጋር ጆይን ማድረግ ይችላል። ተወካይ ኖረው አልኖረው ብዙ ችግር አይገጥመውም ማለት ነው። ያለምንም ሀሳብ እንደ ሌሎች አሁን ብዙ እህቶቼ አረብ ሀገር ላይ ያሉት እንደዚህ ዝም ብሎ ጨረቃ ቤት ምናምን እየገዙ ከሚበሉ ወደዚህ መጥተው በታማኝነት ቢገዙትም ቢኖሩበትም ቢሸጡትም ቢያከራዩትም ይሄ በጣም አሪፍ ነው እያልከኝ ነው አይደለ? ስለዚህ እኔም እንዳየሁት በጣም አገልግሎታቸው በጣም ደስ ይላል። እንደገና ደግሞ በየቦታው መሬት ገዝተው ከሚበሉ እዚህ መጥተው ብራቸውን እዚሁ ላይ ኢንቨስት ቢያደርጉት ብራቸውም ተቀማጭ ይሆናል አይደል? ስለዚህ መሸጥ መለወጥ የሚቻል ከሆነ ማከራየት የሚቻል ከሆነ ለምንስ ይበላሉ? ትክክል። አሁን አንቺ እንዳልሽው ይሄ ኢንቨስትመንት እንደ ባካፕ ነው ተጠቃሚበት፣ ምንም ከስሪበት ነገር የለም። እንግዲህ አሜሪካም አውሮፓም ጀርመንም የትኛውም ከኢትዮጵያ ውጭ ያሉ ኮሚኒቲ በዲኤችኤል ሲስተም መላክ እንችላለን። ተወካይ ያስፈልጋቸውም። ተወካይ ያለው ሰው ተወካይ መጥቶ መጨረስ ይችላል። መግዛት ይቻላል። ይሄ ደግሞ በጣም አሪፍ ነው። ሞር የተሻለ ለምን የድርጅቱ የሲስተም ለምን ተወካይ ያለነ ብለው ብዙ ትረስት ያላቸው አስተማማኝ ነው። በድርጅቱ ወይ ነው የሚጨርሰው። አስተማማኝ ነው። እሺ አሁን አረብ ሀገር ብዙ ጊዜ አረብ ሀገር ያሉ ሴቶች ናቸው የሚበሉት እንደዚህ አይነት ነገር። ስለዚህ አሁን ያለ ተወካይ ገዝተው እንዴት ነው ሲመጡ እናንተ ጋር ነው ቀጥታ የሚመጡት ወይስ እንዴት ነው የሚያገኙት? ይሄን ነገር አሪፍ ጥያቄ ነው ስለሚፈልጉት ታብራራ። ትክክል ሱመያ። አሁን የትኛውም ሀገር ያለችው እንግዲህ ዱባይ የሚሆን ሳውዲ የሚሆን አሜሪካ የሚሆን ካናዳ የትኛውም ያለ ሰው ዲኤምሲ ጋር ጆይን ማድረግ ከፈለገ ፓስፖርት፣ ግሪን ካርድ፣ መታወቂያ ካለው
ፎቶ አንስቶ ኢሜሎች ምናምን አታች አድርገና ስልክ ቁጥሩን ካለበት አድረስ ይላክልናል። ዲኤችኤሉ በዲኤችኤል ሲስተም ድርጅቱ ራሱ ካሉበት ቦታ ያደርስላቸዋል። ፈርመው ኦሪጂናል አግሪመንቱን እነሱ ጋር ይቀመጣል። ኮፒውን ልክ እንዳንቺ እንደምለው ኮፒውን ወደ ድርጅቱ ይልካሉ። በሚመጡት ሰዓት ያው ቤታቸውም ሁለተኛም ሶስተኛ ዙር ክፍያ ሆነም መክፈል ይችላሉ። እዛ ሆኖ በመጡ ሰዓት እዚህ መጥተው መረካከብ ይችላሉ፣ መጨረስ ይችላሉ። ለምን ፈርመዋል፣ አግሪመንት አላቸው፣ ደረሰኝ አላቸው። ብሩን ቢጨርሱ ምንም ችግር የለም። በዲጂታል በጣም አሪፍ ነው፣ ተጠቀሙበት ይሄን እድል። አዎ እና ለዛም ስለሆነ እንግዲህ በአንቺ ቀድሞ ለመጣ ነው እነዚህን እንትን የምንለው። ስፔሻሊ ደግሞ ያው እንደነገርኩሽ የሱቆችም አሉ ታች ከ39 ካሬ ጀምሮ ማለት ነው። ስለዚህ ሱቅም ለሚፈልግ ምሳሌ ቤትሽ እዛ ሆኖ ከታች ሱቆች ቢኖር ትልቅ ኮምፓውንድ መንደር ውስጥ ለየት ያለ ኮፊ ሃውስ ብከፍቺ፣ ያው እንግዲህ ማርኬቲንጉን እናንተ ናቸው አናላይዝ ማድረግ የምትችሉት። ፀጉር ቤት መክፈት ይቻላል፣ መብትሽ ነው። እንግዲህ ከነዛ ነው ከሌሎች ለየት የሚያደርገን እንደዛ ነው። በቃ በጣም አሪፍ ነው። እኔ በተለይ ደግሞ እንደዚህ ሳይኖሩ መገዛቱ በጣም አሪፍ ነው። ገንዘብ እንዳይበሉ፣ ለምን ብዙ ሰው ገንዘብ እየላከ ስለሚበላ ማለት ነው። እና ይሄ ነገር በጣም አሪፍ ነው። ምርጫችሁ አድርጉት። እያንዳንዱ እንግዲህ እንደምታየው ባለ አንድም ባለ ሁለትም ባለ ሶስትም ባለ አራትም እንደ ፍላጎት እንዳቅሙ ፕራይቬት ናቸው ቤቶቹ። ኢስላሚክ ዲዛይን ማለት ነው። ያ ማለት እንደገባሽ ሳሎን ኪችን አይደለም የምታገኛቸው። ስቶር አለ፣ ላውንደሪ አለ፣ ኪችን ሰነባልከኒው አለ፣ የሰራተኛ ክፍል ሰነባዝሩሙ እነዚህን ያካተቱ ናቸው። በቃ በጣም እንደዚህ አይነት ነው። እስኪ ያሉትን ነገር እናመሰግናለን። አግሪመንትሽን ተዘጋጅቶልሻል፣ መውሰድ ትችላለሽ። እሺ በቃ እኔም በጣም አመሰግናለሁ። በእኔ በኩል ለመጣችሁ አሪፍ ዲስካውንት አለ እያለኝ ነው። እንግዲህ እንዴት ነው ግን የሚያገኙ ካሁን እንዴት እንደሚያገኙ ለተማልኩት እንግዲህ ስልክ ቁጥሮችን ከስር ባለው እናስቀምጥላቸዋል። በዋትስአፕ በኢሞም በዛ በተቀመጠው ቁጥር አንተን ያናግሩሃል። ሶሻል ሚዲያ በሚፈልጉት ኮል አድርገው መመዝገብ ይችላሉ። በቃ እንግዲህ እዚህም ሀገር ሁኑ ሌላም ሀገር ሆናችሁ ከስር በተቀመጠው ቁጥር ታናግሩታላችሁ ማለት ነው። በቃ ቅድሚያ ለተመዘገበ በእኔ ለመጣችሁ አሪፍ ዲስካውንት አለው እንዳያመልጣችሁ እና ማለት ነው። እንግዲህ ለእኔ ጉረቤት እንድትሆኑ እንግዲህ ሱመያን የምትወዱ ከኔ ጎን እንድትሆኑ ማለት ነው። በቃ እንደውም እኔ ምገዛ እኔ ያለሁበት አካባቢ ያምጣችሁ። እሺ አንድ ጉረቤት እንድንሆን ማለት ነው። እና እኔ ጋር ጉረቤት ትሆናላችሁ፣ እንዳያመልጣችሁ ተሎ ብላችሁ ተመዝገቡ ማለት ነው። በተረፈ ስለተባበርከኝ እዛ እያለሁ ነው ያወራሁት ማለት ነው። እንግዲህ በጣም አመሰግናለሁ። ችግር የለም ሱመያ። እሺ በጣም ነው የማመሰግነው። እዚህም ስለተባበርከኝ እዛም ስለተባበርከኝ በጣም አመሰግናለሁ። አቀባበላችሁ በጣም ደስ ይላል። እኔ በጣም ነው ደስ ያለኝ ማለት ነው። ሴፍቲው ደግሞ ለህፃን ልጅ የበለጠ ቆንጆ ስለሆነ እኔ በጣም ተመችቶኛል። እናንተም እንደሚመቻችሁ ተስፋ አድርጋለሁ። እንግዲህ ባልከኝ መሰረት ስሊፑን አምጥቻለሁ። አሁን እንግዲህ ታዲያ በቃ ልሄድ ጨርሻለሁ ማለት ነው። የለም አልጨረሽም። አግሪመንትሽን ደረሰኝን ይዘሽ መሄድ አለብሽ። ስለዚህ የከፈልሽበት ደረሰኝ አለ፣ አግሪመንት ተዘጋጅቶልሻል። በዚህ አግሪመንት መሰረት ነው የምንተዳደረው። አግሪመንቱ ለምን ለአንቺም ድርጅቱንም ያማከላል ክላይንቱንም እናንተን የሚያማከለ ነው። ያ ማለት የድርጅቱ ግዴታ ያለበት አለ፣ የአንቺ ግዴታ የሆነብሽ አለ። ስለዚህ በዛ መሰረት ነው እንጂ ዝም ብሎ ደረሰኝ ስሊፕ ስለከፈልሽ የሚወጣ አይደለም። ደረሰኝ አለሽ፣ ሰነባቱ ነው፣ አግሪመንት አለሽ። ስለዚህ ፈርመሽ በዛ መሰረት ነው የምንተዳደረው ማለት ነው። እሺ እንግዲህ ተዘጋጅቶልሻል። እስኪ ተዘጋጅቷል እንዴ? አዘጋጅቶልሻል። አገልግሎት ነው ያላችሁ ማለት ነው። እኔ እኮ ገና ምን ይዘጋጅ መሰለኝ። አስቀድሜ ነው በፍጥነት ነው ማጉላላት አይመቸንም። እኛ ብዙ በጣም ደስ ይላል። እቺ ደረሰኝ ናት፣ የከፈልሻት ናት። እቺ 910 ሺህ ብር ደረሰኝ ናት። እሺ እቺኛዋ ደግሞ አግሪመንትሽ ናት። እነዚህ የምታያቸው እዚህ ጋር የምትፈርሚበት ነው። እሺ እዚህ ጋር ነው የምፈርመው? አዎ እዚች ጋር ነው የምትፈርመው። እሺ እዚህ ጋር የምፈርመው አለ። እንደ አያልቅም እንዴ? ወደ 15 ፔጅ አሉ። አራት ላይ መተዳደሪያ ህግና ደንብ ነው እነዚህን በሙሉ የምትመሪበት። እዚህ ባለ 3 ሚታ የገዛሽበት እያንዳንዱ ሚታ ክላስ ሳሎን ያሉት ናቸው። በቃ ጨረስኩ። ጨረስሽ በቃ። ስለዚህ ላይ ሳልፈርም
ይሄማ ደረሰኝ ነው። እሺ በጣም ነው የማመሰግነው። እኛም እናመሰግናለን። እንደዚህ ፈጣን አገልግሎት በጣም ነው ደስ የሚለው። ችግር የለም ግድ ነው። እሺ አሁን በቃ ጨርሻለሁ። እንግዲህ መሄድ እችላለሁ። ያው ስለቆየው ልጆችም ጥዬ ስለሆነ የመጣሁት ነይ ይቺን ውሰጂ እንጂ። እሺ እኔ ጋር የሚቀመጠው ባደራ መልክ ነው። ባደራ መልክ ነው። በጣም ነው የማመሰግነው። አገልግሎታችሁ በጣም ደስ ይላል። በጣም አመሰግናለሁ። ቴንክ ዩ። አመሰግናለሁ።